ሰላም ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። አንድ ትልቅ ድርጅት ያለምንም ስራ አስኪያጅ ሊቀጥል ይችል ይመስላል? በፍጹም ሊቀጥል አይችልም። ታዲያ ያንተ የህይወት ስራ አስኪያጅ አንተ ምን መሆንህን ለምን ረሳ? አየህ፣ ራስህን ለመምራት 3 ሀሳቦችን እሰጥሃለሁ። ዛሬ ጀምር። አንደኛ፣ ቅድሚያ የምትሰጣቸውን ወስን። ሁለተኛ፣ ጊዜህን መርምር። የኛ ትልቁ ካፒታላችን ጊዜ ነው። ጊዜያችንን በምን ሁኔታ ላይ እንደምናጠፋው መወሰን ይኖርብናል። ሶስተኛ፣ እረፍትህን በእቅድ እረፍ። እረፍት በምታደርግበት ጊዜ የጥፋተኝነት ስሜት እየተሰማ ሳይሆን ነገን በንቃት ስራዎችን እንደምታከናውን እያሰብክ እረፍ። ሀሳቡን ከወደዳችሁት ሼር ማድረግ እንዳትረሱ፣ ላይክ አድርጉ።